እኔ ስለነሱ አይመለከተኝም። በቃ ለምን የምትጨቀጭቁኝ? እቺ ልጅ ግን በምን ቀን ነው የመጣችው? ካልሆነ ቆይ የሆነ ነገር ፈጥረን ከዚህ ቤት እናስወጣት እንዴ? ለምን ቆይ አናገታት? ማንን? አዎ ምግብ አትበላም? ቆንጆ ምግብ ሰርቼ እልሃለሁ። የምን ምግብ? ኪቼ የተሰራው ነው እንዴ? በላችሁት እንዴ? አረ ብሌን ታመጣው ነው። ብሌን እሱ የሰራችሁስ? ቆይ ለአንድ ሰው ነው እንዴ መሰለኝ። ደግሞ እሱንም ደፋችሁ። ወንድሜ ግን ያቺ ገኒ የምትባለው ልጅ በጣም ወለኛ ትመስለኛለች። አንቺ እየሞከርኩ ነው ባልሽ ቁጥር ጊዜን እያቃጠልሽ ነው። አቤልና ብሌን በህጋዊ መንገድ ከተጋቡ የመሆን እድሉ በጣም ጠባብ ነው። ቆይ ምን እያደረክ ነው? እኔ ስለነሱ አይመለከተኝም። በቃ ለምን የምትጨቀጭቁኝ? አንተም ልትመታት ነው የመጣው? አይደለም፣ በጸባይ ምን እንደተፈጠረ እየጠየቅኳት ነው። ቆይ ነገር ለምንድን ነው የማዘጉት? ነው ከእሷ የምትፈልጉት ነገር አለ? እሷ እኮ እውነት አላት። እኔም ልሰማት ነው የመጣሁት። እንዴ ለመጣ ለሄደ ሰው እኔ ይሄን ነገር የማስዳት ግዴታ አለብኝ እንዴ? አረ የለብሽም። አሁን አንተ ልጠይቃት ነው የመጣሁት አላልክም እንዴ? እኔማ ያንተና የጆን ችግር ለመፍታት እየሞከርኩ ነው። የእኛን ጉዳይ ለእኛ ተው። ልጅቷን በማይሆን ነገር አታስጨንቃት። አንተ ትተውኑ የለ እንዴ? ዛሬ ከጎን ያወጣሽ። መጀመሪያም ነግሬህ ነበር። የሰው ቤት ውስጥ አብረንተኛ ስትል አታፍርም እንዴ? ሁለተኛ የሰው ቤት ስትይ እንዳልሰማ። ይሄ የኔ ቤት ነው። ትሰማኛለህ? አቤል ካልሞተ መቼም ያንተ ቤት አይሆንም። አንቺ ነፈስ ስራሽ ምን ሆነና? እየሰመምከኝ ነው። ትሰሚያለሽ? አቤልን ካላሰናበትሽው ሁለታችሁን ነው ማሰናበታችሁ። ሰሞኑን በጣም ተጨንቄያለሁ። ገኒ አይዞሽ፣ የባለፈው ጉዳይ ነው አይደል? አዎ ፈርቻለሁ። እንዴ ብሌን፣ ምንድነው በዚህን ያክል መቀየር? ይሄን ያህል ምንድነው ያስፈራሽ? ሉሲ ሰሞኑን ስለ ጋብቻችን ማውራት ጀምራለች። ማለት ህጋዊ ጋብቻ እንደሌለን ደጋግማ እያወራች ነው። እኔ ምንም ላለማሰብ ብሞክርም ግን ከጭንቅላቴ ሊወጣ አልቻለም። እቺ ልጅ ግን በምን ቀን ነው የመጣችው? ካልሆነ ቆይ የሆነ ነገር ፈጥረን ከዚህ ቤት እናስወጣት እንዴ? በዚህ ሁኔታዋ ከቀጠለች ቤት ውስጥ ጥሩ ነገር የሚፈጠር አይመስለኝም። እሱን እኮ ነው የምልሽ። ያው ባንቺና በአቤል መካከል ጥሩ ነገር ላይ ይፈጠር ይችላል። እሺ ምን ላድርግ? መስመሯ እንዳታልፍ አድርጊያት። ደግሞ ብዙም ፊት አትስጫት። እሺ እሞክራለሁ። በቃ እቃውን ላነሳሳና ወደ ቤት እንሂድ። ጨረሽ እንዴ? አዎ ጨርሻለሁ። በቃ እቃውን ላነሳሳና እንሂድ። አይ እኔ ይቅርብኝ። ግን እንደዛማ ይሆን አብረን እንሄዳለን። አቤል አንተ ወደ ህይወቴ ከመጣክ ጀምሮ ምንም ሰላም አግኝቼ አላውቅም። ከዚህ በኋላ ግን ሰላም እናገኛለሁ። ግን መጀመሪያ ያንተን ሰላም ማንሳት አለብኝ። ብሌንች ገና ፊቷን ሳያት ነው የምታስጠላኝ። ኧረ ግን ይሄ እንደዛ አይባልም። እንዴት አይባልም? አታያትም እንዴ? ብሌን እንዴት ነሽ? እንዴት ነህ? ምን ነው ጠፋ? አራለሁ ፈላጊ አጣሁ እንጂ። በሉሽ ሰላም አለ። እሺ ጭራሽ ሰላም ሳይለኝ ሄደ። ግን የተናደድሽ ነው? ለምንድን ነው የማልናደደው? ማለቴ ምን አናደደኝ? የራሱ ጉዳይ። ለምን ገደል አይገባም? ገድዬው ዛሬ እንኳን መኝ ከልብሽ ተወጇለሽ። ማ እኔ ስራም አላጣውሽ። ኧረ ተይ መኝ አንቺ ልጅ። ይሄኔ እኮ ሰላም ሳይለኝ ስለሄደ ቀኑ ሙሉ ስለሱ ማስብ መስሎታል። ኧረ አታስቢም። እንዴት ታስቢያለሽ እንዴ? እስካሁን እኮ ስለሱ እያወራሽ ነው። እባክሽ አንቺ ደግሞ ስለምስት እሺ በቃ ነኝ ልኝ እንዴ እንዴ ይሁን ሀሳብ መጣልኝ። ምንድን ነው? ለምን ቆይ አናገታት? ማንን? ሉሲና ይኸውልህ፣ ከዛ በኋላ ወደደችም ጠላችም ማለት ነው እውነቱን መናገሩ አይቀርም። ቆይ አንተና አቤል ናችሁ የምታግቷት? እሱ ደግሞ ምን ማለት ነው? እኔ እናንተ ነን እንጂ የምናገታት። ማለት እኔ እናንተ ማገታችን ጥቅሙ ምንድን ነው? እውነቱን እንደሆነ እናውቀዋለን። ይኸውልህ ምን ማድረግ እንዳለብን ታውቃለህ? እናገታታለን አይደል? ካገትናት በኋላ ቪዲዮ ደግሞ የድምጽ ማስረጃ ይዘን ለአቤል እናሰማቸዋለን። ቆይ ይሄን ያለ አቤል መጨነቅ አስፈላጊ ነው? ይኸውልህ ለእሱ ተጨንቄ አይደለም
ግን ይኸውልህ እኔ ቢያንስ እውነት እንዳለኝ ማወቅ አለባቸው ነው እያልኩ ያለው። አየክ፣ አሁንም አንተ ዓላማ ለሰዎች ንጹህ መሆንን ለማሳወቅ መጣር ነው። ይሄ ደግሞ ልክ አይደለም፣ አይሳካልህም። ምን ማለት ነው? ማለትማ ለሰዎች ንጹህ መሆንን ለማሳየት በጣርክ ቁጥር ሌላ ጣጣ ነው ይዞብህ የሚመጣው። ይሄ ደግሞ ስህተትን እያበዛው ነው የሚሄደው። እሺ አሁን ቆይ ምን ማድረግ ነው ያለብን? ምን ማድረግ እንዳለብን እኔ አንድ ባንድ ነገር አለው። እሺ አርቦኛል። አሁን ምግብ ተሰርቶ ነው የሚሆነው፣ እበላለሁ። በቃ ተሰርቶ ከሆነ ላቅርብልሽ። ቀላል አቅርቢልኝ። በቃ እጅሽ እንዳጠቢ ነው እስካቀርበው። እኔ ገርቦኛል። ታጠብለሽ? እሺ ወንድሜ። ወይ ፈለግሽ? አዎ ምግብ አትበላም? ቆንጆ ምግብ ሰርቼ እልሃለሁ። ከመቼ ጀምሮ እንዴ? እኔ ለአንተ ከዚህ በፊት ምግብ ሰርቼ ልክ አላውቅም እንዴ? አይ እኔ እንደዛ አላልኩም። እና ታዲያ ተነሳ። እሺ በቃ ብሌን ትምጣና አንድ ላይ ከእሱ ጋር እንበላለን። አይ ወንድሜ በጊዜ መብላት አለብህ። ደግሞ የመድኃኒት ሰዓት እያለፈ ቢሆንም ብሌንም ትምጣና አንድ ላይ መንበላ ይሻላል። በጣም አስከፍተኛል ወንድሜ። እኔ ለአንተ ብዬ ምግብ ሰርቼ አንተ ግን ታስደብረኛለህ። እንደውም ተወሽ አትብላ። እሺ በቃ እንበላለን። እሺ ቆየች እኮ ምንድነው ምግቡን አታመጣውም እንዴ? የምን ምግብ? ኪችን የተሰራው ነው እንዴ? በላችሁት እንዴ? አረ ብሌን ታመጣው ነው። ብሌን እንዴ ሉሲ ምን ይሆንሽ ነው? ምግቡ እንዳታመጩ። እኔማ ለማንም መንገደኛማ ምግብ እንዲበላ አልፈቅድም። ሉሲ ምን ይሆንሽ ነው? ያምሻል እንዴ? ቆይ ደግሞ ምን ማለት ነው? ምግብ እኮ ነው፣ ነውር ነው። ደግሞ ለገኒ ነው። ሰሚኛለሽ? አንቺ እንደሰራሽ ባቅ ኖሮ እንደውም ንክች አላደረገውም ነበር አይደል? ድሮ የሚያጠጥ ሰርጎ ይሄዳል። እሺ እኮ ልጅ ምን እንደማደርጋት እኮ ነው ግራ የገባኝ። ግን መቼም ትረጅኛለሽ አይደል? በቃ እንደዚህ ነው የሚያደርጋት። ግን በጣም ይቅርታ አድርጊልኝ። ችግር የለውም። ለማንኛውም ግን የእህትን ጤንነት አስመርምር። መጣው በቃ እሺ ተጫወቱ። አቤል የምነግርህ አንድ እውነት አለ። የምን እውነት ነው? ሉሲ እንደምትለው አንተ ልታስታምም አይደለም የመጣችው። ምን ማለት ነው ደግሞ? ሉሲ ከአንተ የሆነ ነገር እንደፈለገች ግልጽ ነው። የሆነ ታስባለህ ቢሆን እኮ ገና መጀመሪያውን እንደዛ በህመም ስትሰቃይ ትመጣ ነበር። እኔ በቃ ስለቴ ምንም ነገር ባትሉኝ ደስ ይለኛል። እሷ እኮ ብቸኛ ናት። እኔም ብላ ነው ከዛ ድረስ የመጣችው። አቤል እሷ ከመጣች ጀምሮ ውስጥ የተፈጠረውን ነገር ከአብሮ አደግ ጓደኛ ጋር ራሱ ይጣለው በእሷ ምክንያት ነው። እሺ ቆይ ምን አድርግ ነው የምትይኝ? ገና አስብበት አቤል። ምን ሆነሽ ነው? ምን ሆነሽ ነው የምታለቅሽው? ምንም ዝም ብዬ ነው። ያቺ ደነዝ ተናግራሽ ነው አይደለ? ግን እኔ ለአቤል ጥገኛ ነኝ እንዴ? እንደዛ አለችሽ? ይሄን ነገር በጣም እየደጋገመችብኝ ነው። ዝም ብዬ ላልፋት በሞክርም አልቻልኩም። ከበፊት ጀምራ እኮ ነው እኔ ለአቤል ማልመጥን ሴት እንደሆንኩ እንዲሰማኝ አድርጋኛለች። እንጂ አንቺ ደግሞ ለምንድን እንደዛ የሚሰማሽ? ምን ላድርግ ገኒ? ይህች ልጅ እኮ መከራ ሆነችብኝ። እኔማ ቆይ ባልሰራላት ገኒ አይደለሁም። ታዲያ አንቺስ ምን ልትሰሪ ነው? እኔማ ምግብ ልሰራ ነበር። እሱ የሰራችሁስ? ቆይ ለአንድ ሰው ነው እንዴ መሰለኝ። ደግሞ እሱንም ደፋችሁ። ደፋችሁ? አዎ መጥቼ ስጠይቃት እንደዛ አለችኝ። አሪቺ ቆይ ምን አይነት ጉድ የሆነች ሰው ናት? እኔ በህይወቴ እንደሱ አይነት ሰው አጋጥሞኝ አያውቅም። በቃ እሺ ተረጋጊ። ትሰማኛለህ? ፋይሉን ከሱ እጅ ላይ በቶሎ ማጥፋት አለብህ። እኔ አይመለከተኝም። አንተ ያልኩን በሙሉ አድርግ እንጂ ስለ ገንዘቡ ችግር የለውም። ቆይ አንዴ መስመር ላይ ስልክ እየገባብኝ ነው። በቃ ቻው። ሄሎ፣ አቤት። አዎ፣ እሷ ደግሞ ምን ታደርግልሃለች? ቆይ ጠብቅ። እኔ ሉሲ ቀላል ሰው አድርገኸኛል። አንተንም አቤልንም ቁም ስቅላችሁ ነው ማሳያችሁ።
ወንድሜ ምን ነው ብቻ እንዴ? ሁላችሁም ጥላችሁኝ ገባችሁ እኮ። ሄደች እንዲያቺ አያለች ላይ ብሌን ጋር ናት መሰለኝ። ወንድሜ ግን ያቺ ገኒ የምትባለው ልጅ በጣም ወደኛ ትመስለኛለች። ሚስጥር እንዳታበላሽብህ። ኧረ ተይ አንቺ ልጅ፣ ኧረ ተይ። የምሬን እኮ ነው። ምንድነው ቀኑ ሙሉ ማውራት እንዴ? ለዛችን ብሌንም ቢሆን ነገራት ባትጠጋት ጥሩ ነው። ገነትና ብሌን ማለት እኮ በጣም የረጅም ጊዜ የሚዋደዱ ጓደኛሞች ናቸው። መዋደድ ሰው መበጨቅ ከሆነ እኔ እንጃ፣ እኔ ጥሩ አይመስለኝም። አይ እንግዲህ በቃ ስርዓትሽ ነሽ። እሺ ወንድሜ ደግሞ እኔ እኮ ላንተ ብዬ ነው። ቆይ አንተ ግን ገኒን ታፈቅራታለህ? ቆይ ባላፈቅራት እንደዚህ ምን ለማመጣት ይመስላል? ምንም ስትታይ ግን የምታፈቅራት አትመስልም። አፈቅራታለሁ፣ ግን ደግሞ ፍቅር ያለ እምነት ይከብዳልሽ። አይሆንም። የማታምን ከሆነ በጣም ከባድ ነው። አትወድህም ማለት እኮ ነው። መውደድ አለመውደድ አይደለም። ይሄ አጉል መመጻደቅ ምናምን ስለምትወድ ነው እሱ። አይ እንዴት ከሆነማ በጣም ነው የሚደብረው። በቃ ወደ ቤቴ ልሂድ። አይ አትሂጂ። ትንሽ አትቆይም? አይ ልሂድ። አሁንማ በላሁ ጠጣሁ። ስለዚህ እጄ ጎኔ ላሳርፍ። በቃ እሺ፣ ግዳት ትጥፊ። በቃ ልሸኛት። እኔ የምልህ አቤል አላገባም አይደል? ያው ሰርግ ነው የቀራቸው እንጂ አብሮ መኖር ከጀመሩ እኮ ትንሽ ቆይቷል። እኔ ግን ብሌን በጣም ነው የተመቸች። እንዴ ምን ማለት ነው? አለ አይደል ባህሪዋ። ጆ በቃ እኔ ልሂድ። ምን ነው? አይ የስራ ጉዳይ ነው። እሺ በቃ ቻው። በቃ ይሄን ያልከሸኘሽኝ ይበቃል። ተመለሽ። እሺ እሺ በቃ ቻው። ነገ ትገናኛለን። ብሌን እንዴት ነሽ? ደህና ነኝ። እንዴት ነው እንግዳ? አለሁልሽ። ከየት የመጣሽ ነው? ገኒ ሸኝቻት እየመጣሁ ነው። በቃ አሁን ደግሞ እኔ እሸኝሻለሁ። ኧረ አያስፈልግም። ደግሞ ቀርበ ነኝ። ቢሆንስ መቼ ሳትከፊበት። እሺ ካልክ ምን ነው ጆ ጠፋ? አላገኘሁም። አብረን ነበረን። ትንሽ የስራ ጉዳይ አጋጠመኝና ተለያየን። እሺ በቃ ወንድሜ ብሩን አገኘህልኝ? እንደ ሌለኝ እኮ ነገርሽ ነበር። ቢዝነስ የመጀመር ሀሳብም ካለሽ በቃ ባለሽ ነገር ጀምሪ። እና የለኝም አልሰጥሽም እያልከኝ ነው? ሉሲ ያለውን ነገር እያወቅሽ ለዛች መናጤ የድሀ ቢሆን ግን ከየትም አምጥተህ ትሰጣት ነበር። ሉሲ በቃሽ። ከዚህ በኋላ ስለ ብሌን ክፉ ነገር ስታወሪ እንዳልሰማሽ። እንዴ ወንድሜ ለኔ ለአንድ ለእህትም ሆነ አቃተክ? በጣም ነው ያዘንኩብህ። ሉሲ በቃ ተይኝ በእናትሽ። እኔ ለራሴ በጣም ብዙ ነገር ተደራርቦብኛል። ሌላ ነገር አጨምርብኝ። እንዴት ናችሁ? እንዴት መጣ? አጋጣሚ ተገናኘንና እኮ ግባ አልኩት። ምን ነው አቤል በመምጣት የደበረ እንዴ? ለምን ይደብረኛል? አቤልን አታውቀውም ማለት ነው። እንግዳ ተቀባይ እኮ ነው። እንደውም ያንተ ስም ለሱ ነበር የሚገባው። አንቺ ደግሞ ምን ነው በጣም አሽቃበጥሽ። እና እንዴት ነህ? አለ ምግብ ላቀርብልህ። ቅርብ ሰዓት በላው። ባይሆን እንጫወት። እኔ እናንተ ምን የሚያጫውተን ነገር አለ? አቤል እውነቴን እኮ ነው። እኔ እና ይሄ ልጅ ምንም ሊያጫውተን የሚችል ነገር የለም። ኦ ይሄ ነገር ወዴት እያመራ ነው? እስኪ ደግሞ አንቺ ዝም በይ። እንደውም ይኸውልህ ከዚህ በኋላ አንተም ያጓደኛን ባትመጡብኝ ደስ ይለኛል። አቤል 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 ለምንድን ነበር የፈለግሽ? በቃ ናፈቀኝና ላይ መጣሁ። ጆሬ ነው ጆ እኔ በእንደዚህ አይነት ነገር እንደማልቀልድ ታውቃለህ። እና ቆይ የምር ናፍቄሽ ነው የመጣሽው? አዎ አልኩህ እኮ። ቆይ አንቺ ግን አይደብርሽም? ምን አደረኩኝ? አንቺ እኮ ማለት መሸነፍ የማትወጂ ሰው ነሽ እና ደግሞ እኔንም አታምኚ። ቆይ አንቺ በፈለግሽ ሰዓት አይደል እንደ እየመጣሽ የምታገኝ የምታወሪ? አንቺ በፈለግሽ ታይም ነው እየመጣሽ እያገኘሽኝ ደግሞ ያለሽው። የተፈጠሩት ነገሮች እኮ ናቸው እንደዛ እንደሆነ ያደረጉኝ። የተፈጠሩት ነገሮች አይደሉም። የተፈጠሩት ነገርማ መጥቼ ላስረዳሽ በሞክር አንቺ መች ልትሰሚኝ ራሱ ፈቃደኛ ነሽ?
እሺ በቃ ይቅርታ። አልፈልግም። ሲጀመር ግንኙነታችን አብቅቶለታል ያልሽኝ አንቺ ራስሽ አይደለሽ? ጆን ያላንተ ከብዶኛል። በቃ ይቅርታ አድርግልኝና አብረን እንሁን። ለምንድን ነው ገኒ ስጦታ ቴክስት አድርጊልኛል? ያው ብሌን ልትሸኛት መውጣቱ አይቀርም ብዬ ነው። ደግሞ ብሌን ምን ታደርግልሃለች? ከብሌን ጋር ከተቀራረብኩ እዛ ቤት የመምጣት እድል በጣም ሰፊ ነው። ለምንድን ነው ቤት የምትመጣው? እኔ የፈለግከውን ሁሉ እያደረግኩልህ አይደል እንዴ? ምንድን ነው ያደረግሽው? የምታዘኝን ሁሉ። ተይ እንጂ ደህና ስራ ሰርተሽ የምታውቂ መስል የምታዘኝን ትያለሽ። አንድም ቀን አደረግኩ ብለሽ አታውቂም። እየሞከርኩ ነው፣ አታስጨንቀኝ። አንቺ እየሞከርኩ ነው ባልሽ ቁጥር ጊዜን እያቃጠልሽ ነው። አቤልና ብሌን በህጋዊ መንገድ ከተጋቡ የመሆን እድሉ በጣም ጠባብ ነው። ምን ላድርግ? ሙከራ የምትይውን ነገር አቆሚ። የገዛ አባትሽን ከእናትሽ ጋር ሆነሽ እንደገደልሽው አትርሺ። እሺ በቃ የኔ አባት ግን ሰሞኑን በጣም ቁጡ እየሆንክ ነው። እኔ ይሄ እንግዳ የሚባል ሰው ምንም ቀልብ ያልወደደውም። ደግሞ ምን አደረገ? ጥሩ ልጅ እኮ ነው። ወይ ጥሩ ልጅ ነገርኩሽ እኮ በቃ እኔ ምንም ቀልብ ያልወደደውም። እሺ በቃ ተው፣ አንተ አትጨነቅ። እሺ ደግሞ ቲና አብረሽኝ ካላደርሽ እያለችኝ ነው። ታዲያ ለምን ሁለታችሁም እዚህ አታድሩ? አይ ነገ ፈተና ስላለባት ሳስጠና ስለማመሽ አንተ ተኛ። እሺ በቃ ዳደር ቻው። የገዛ አባትሽን ለንብረት ስትይ ከእናትሽ ጋር እንደገደልሽው አስታውሽ። አቤልን የማገዩ ከሆነ ሁሉ መረጃ ይወጣል። ጨርሽው። እባክህ ጊዜ ስጠኝ። ከዛሬ ምሽት ካለፈ የመጀመሪያው ሟች አንቺ ነሽ። በቃ ምርጫ የለሽም። አድርጊው፣ በቃ አድርጊው። እንግዲህ አቤል፣ እኔ ምንም ማድረግ አልችልም። እኔ ለመኖር ስል አንተን የግድ መግደል